ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾች ከትላንት ወዲያ ባጋራዋችሁ ትኩስ መረጃ የወሎ ቤተ አማራ ቀጠና ሚኒሊክ ዕዝ ግዙፍ አሳምነው ኮር ዋና ሰብሳቢ የነበረው ፍቅሩ ሙሉዬ ለአገዛዙ እጅ መስጠቱን ተከትሎ የፋኖ አመራሮች አዲስ የደህንነት ማሳሰቢያ አውጥተዋል። እንደሚከተለው አቀርብላችኋል። በጦርነት ታሪክ ውስጥ ትልቁ አደጋ ከጠላት ፊት ለፊት ለሚሰነዘር ጥቃት ሳይሆን ከውስጥ የወጡ ሚስጥሮች የሚፈጥሩት ቀዳሚ ጥቃት ነው። ከመስመር ወጥተው ለጠላት እጃቸውን የሚሰጡ ግለሰቦች በተለይም አመራሮች የሚከተሉት ስልታዊ መረጃ ለጠላት የመስጠት እድላቸው 100% መሆኑን ግንዛቤ ውስጥ ማስገባት ይገባል። ስትራቴጂካዊ ሰነዶች፣ የወደፊት እቅዶች፣ የድርጅት ሚስጥሮች፣ የውጊያ ስልቶች፣ የመሬት ላይ እንቅስቃሴዎች፣ የመደበቂያ ቦታዎች፣ የሰራዊት መተላለፊያ መስመሮችና የከተማ ውስጥ አባላት ኮድ ስሞች፣ የፋይናንስ ምንጮች፣ የገቢ ማሰባሰቢያ ስልቶችና ደጋፊዎች፣ የአመራር ሚስጥሮች፣ ዋና አዋጊ ስልክ ቁጥር፣ የግል ድክመቶችና የመንቀሳቀሻ ሽፋኖች፣ ተጋላጭነታቸውን ሊመለምሉ የሚችሉ አባላት ማንነት፣ ድክመታቸውን የሚገልጹ መረጃዎች። አንድ አባል ወይንም አመራር ከድርጅቱ ወጥቶ ለጠላት እጁን ሲሰጥ ተቋሙ የመረጃ ሽብር ውስጥ ከመግባቱ በፊት የሚከተሉትን የመከላከያ እርምጃዎች በፍጥነት መተግበር አለበት ሲሉ ማክለው ገልጸዋል። የመረጃ ግምገማ ዳሜጅ አሰስመንት፣ የከዳው ግለሰብ የሚያውቃቸውን ሚስጥሮች በሙሉ ቁጭ ብሎ መዘርዘርና ጠላት እነዚህ መረጃዎች ምን ሊያደርግ እንደሚችል መተንበይ። ፈጣን ለውጥ ሲስተም ሪሴት፣ ግለሰቡ የሚያውቃቸውን የመገናኛ ኮዶች፣ የመተላለፊያ መስመሮች፣ የጥበቃ ሽፋኖች እና የከተማ ውስጥ አባላት አድራሻ በአስቸኳይ መቀየር። ውስጣዊ ምርመራ ኢንተርናል ኢንተለጀንስ፣ ከግለሰቡ ጋር የቅርብ ግንኙነት የነበራቸው ታጋዮች በፍጥነት በመጠየቅ ግለሰቡ ከመክዳቱ በፊት የነበረው ሁኔታና የወሰዳቸው እርምጃዎችን መለየት። የንቃት ጥሪ ሃይ አለርት፣ መረጃው በደረሰባቸው አካባቢዎች የሚገኙ አባላት ጠላት መረጃውን ተጠቅሞ ድንገተኛ ጥቃት ሊሰነዝር እንደሚችል አውቀው ከፍተኛ ጥንቃቄ እንዲያደርጉ ማዘዝ። የከዳው ግለሰብ የጠላት መሳሪያ ነው፣ መረጃው ደግሞ የጠላት ጥይት ነው። ጥይቱ ሳይተኮስብን ኢላማችንን እንቀይር ሲሉ የፋኖ አመራሮች አጋርተዋል። በተያያዘ ዜና ፍቅሩ የፋኖ አመራሮችን ስልክ ለብልጽግና አሳልፎ ሰጥቷል። የብልጽግናው ሹመኛ አብዱ ሁሴን ለዋርካው ምሬ ወዳጆ ስልክ ደውሏል። ድል ለትልቁ የአማራ ሕዝብ! መልካም ሳምንት ይሁንላችሁ።